አዲስ አበባ የአፍሪካ የዲፕሎማሲ ማዕከል፣ የብዙሃን መኖሪያ፣ የልዩ ልዩ ባህሎች መገኛ ድልድይ። ይህች ከተማ የሁላችንም ቤት ናት። ቤታችን ደግሞ ውበትና ጤና ይገባታል። ነዋሪዎቿ በአካባቢያቸው እንዲኮሩና በጤናማ ስነ ምህዳር እንዲኖሩ ሌት ተቀን የሚተጉ ተቋማት አሉ። ከነዚህም መካከል ግንባር ቀደሙን ተልዕኮ አንግቦ የሚንቀሳቀሰው የአዲስ አበባ ከተማ አስተዳደር የአካባቢ ጥበቃ ባለስልጣን ነው። ዛሬ ባለፉት 6 ወራት የተመዘገቡ ስኬቶችን፣ ፈተናዎችንና የወደፊት ተስፋዎችን እንቃኛለን። የአካባቢ ጥበቃ ስሙ በራሱ አካባቢ መጠበቅ። አካባቢ መጠበቅ ማለት ራሱ አካባቢ ጥበቃ ዘበኛ ሆኖ ይጠብቃል ማለት አይደለም። መሳሪያ ይዞ ይጠብቃል ማለት አይደለም። የሰው ኃይል ስምሪት ሰጥቶ ይጠብቃል ማለት አይደለም። በዚህ ላይ በከተማችን ውስጥ ያሉ መንግስታዊና መንግስታዊ ያልሆኑ ተቋማቶች የተሰጣቸውን ኃላፊነት በአግባቡ እየተወጡ ነው ወይ የሚለውን የሬጉላተሪ ፓርቱን ኃላፊነት ወስዶ በጥናት እየለየ ፊድባክ እየሰጠ መስተካከሉን እያረጋገጠ ይሄዳል እንደማለት ነው። ከዚህ አኳያ የአዲስ አበባ የአካባቢ ጥበቃ ባለስልጣን ሚናው ከሚመለከታቸው ባለድርሻ አካላቶች ጋር የመጀመሪያው በቅንጅት መስራት፣ ሁሉንም ማህበረሰቡ፣ ሁሉንም የመንግስት ተቋማት አስተባብሮ ችግኞች እንዲተከሉ ያደርጋል። ቴክኒካል የሆኑ ጉዳዮች በትክክል ስለመዘጋጀታቸው ጋይድላይን በማዘጋጀት ይሄንን ለሚያዘጋጀው ለከተማ ውበትና አረንጓዴ ቢሮ መስጠት ነው። ይሄ ትልቅ በዚህ 6 ወር ላይ የሰራነው ስራ ነው ብለን እንወስዳለን። በተለይ 4 ነገሮች ላይ መሰረታዊ አድርገን ስንሰራ ነው የቆየ ነው። አንደኛው ከብዝሃ ህይወት አኳያ ነው። እንግዲህ በብዝሃ አኳያ የአዲስ አበባ የደን ሽፋኗ እንዲሁ የክፍለ ከተማችን የደን ሽፋንና የአረንጓዴ አሻራ የታለመለት ዓላማ እንዲመታ ከአካባቢው ኢንቫይሮንመንት ጋር ሊሄዱ የሚችሉ የአረንጓዴ አሻራ የመከታተል የመደገፍ እንዲሁም ደግሞ የተጎዱ መሬቶችን በአረንጓዴ ሽፋን በአረንጓዴ ሌጋሲ እንዲሰሩ የተደረገበት ሁኔታዎች አሉ። ሌላኛው የማዕድን ዘርፍ ነው ማለት ነው። እንደ ቦሌ ክፍለ ከተማ ወደ 41 የሚሆኑ የማዕድን አውጪዎች አሉ። እነዚህ ማዕድን አውጪዎች ለከተማ ኮንስትራክሽን እንዲሁም ደግሞ ለመንግስት ልማትና ለኮሪደር ለወንዝ ዳርቻ ልማት የሚለሙ ናቸው። እነሱን ጥራቱን የጠበቀ ምርት በአግባቡ እንዲያቀርቡ የመደገፍ የመከታተል ፍቃድ የመስጠት ስራ ነው ስንሰራ የቆየ ነው። ሌላኛው ደግሞ የአማራጭና የታዳሽ ኃይል ነው ማለት ነው። ማገዶ ቆጣቢ አካባቢ ላይ ብክለት የማያደርሱ አማራጭ ኃይሎችን እንደ ባዮጋዝ እንደ ሶላር ከግል ዘርፍ ጋር በመቀናጀት የግንዛቤ ስራ ሰጠናል። ከግሉ ዘርፍና ከመንግስት ጋር በጋራ በመሆን 2 ወረዳዎች ላይ የአገልግሎት አሰጣጣችን ችግር እንዳይሆን የሶላር ሲስተም እንዲገጠም የተደረገበት ሁኔታዎች አሉ። ሌላኛው ደግሞ ከከተማ ግብርና ጋር በጋራ በመሆን የባዮጋዝ አንድ የተሰራበት ሁኔታዎች አሉ ማለት ነው። ለዘመናት የአዲስ አበባ ወንዞች የከተማዋ የብክለት ሸክም ሆነው ቆይተዋል። ባለስልጣኑም በግማሽ ዓመት የሥራ አፈጻጸሙ ትኩረቱን እዚህ ላይ አድርጓል። ወንዞቻችን የሕይወት ምንጭ እንጂ የቆሻሻ ማጠራቀሚያ አይደሉም በሚል መርህ የብክለት ምንጮችን የመለየትና የመቆጣጠር ሥራ በስፋት ተከናውኗል። ይህ ጥረት ተከታታይነት ያለው ክትትልን ይጠይቃል። የፋብሪካዎችና የተቋማት ፍሳሽ አወጋገድ የከተማዋን ሕልውና በማይጎዳ መልኩ እንዲቃኝ ተደርጓል። ይህም አዲስ አበባን ለነዋሪዎቿ ምቹ ለማድረግና ስሟን የሚመጥን መልክ እንዲኖራት የሚያደርግ ትልቅ እርምጃ ነው። በስፋት የተሰራ ነውና ለውጥ አምጥተናል ብለን የምንወስደው በተለይ ከወንዞች ብክለት ጋር ተያይዞ ነው። የአዲስ አበባ ከተማ የከተማው ከፍተኛ አመራር ታሪካዊ የሆነ ደንብ አጽድቀዋል። በጣም ትልቅ ደንብ ነው ይሄ። በተለይ የአዲስ አበባ ወንዞችን ታሪክ የሚቀይር በተለይ ደግሞ ለትውልድ ከተሰሩ ስራዎች ግንባር ቀደም ተደርጎ ሊጠቀስ የሚችል ስራ ነው። ይሄን ተከትሎ ደንቡ ያው እንደሚታወቀው የብክለት መከላከልና የልማት ነው። ከልማት ጋር ተያይዞ በርካታ ስራዎች የተሰሩ ናቸው። እሱን በሚዲያ ቅድም ተገልጿል። ከዛ በመለስ ግን ብክለት ለመከላከል የተሰሩ ስራዎች በርካታ ናቸው። ያ ማለት ግን አሁንም የወንዙ ነፃ ነው፣ ወንዙ ለተለያየ አገልግሎት መዋል ጀምሯል ማለት አይደለም። ካለው ከባክሎግ ካለው ትሬንድ ከአሰፋፈራችን የከተማ ፕላን ጠብቀን ያልኖርን ከመሆኑ ጋር ተያይዞ መጡ ለውጦች ጥሩ ናቸው ብሎ ማንሳት ይቻላል። ለምሳሌ በ6 ወር ውስጥ 93 አዳዲስ የፍሳሽ ማጣሪያዎች ተገንብተዋል። የትላልቅ ትሪትመንት ስትራክቸሮች ተገንብተዋል። ሌላው የቱቦ የተገናኝተው ወንዝ ላይ ሲፈሱ የነበሩ 1765 ተካይ ቱቦዎች ተቋርጠዋል። ወደ 1341 የሴፕቲክ ታንኮች ተገንብተዋል። 1161 በቋሚነት ማስመጠጥ የጀመሩ ተቋማት አሉ። አጠቃላይ ወደ 6342 ተቋማት ላይ ለውጥ መጥቷል የሚል ወስተናል።
ይሄ በክትትል ቁጥጥራችን በምልከታ የሚያረጋግጥ ነው። ዞሮ ዞሮ ግን አሁንም ግዴለሽ የሆኑ ተቋማት ፍሳሻቸውን ወደ ወንዝ የሚለቁ ምንም ትኩረት የማይሰጡ ተቋማት አሉና አሁንም እነዚህ ተቋማት ከችግራቸው መውጣት አለባቸው። የአካባቢ ብክለት እንግዲህ የድምጽ ነው፣ የሽታ፣ የአየር፣ የጨረር በርካታ የአካባቢ ብክለት ጉዳዮች አሉ። እንደ ክፍለ ከተማችን ደግሞ ብዙ መዝናኛዎች፣ ብዙ ተቋማቶች ያሉበት ክፍለ ከተማ ነው። በተለይ ቦሌ ወረዳ 3፣ ወረዳ 4 እና ወረዳ 14 ደግሞ የንግድ እንቅስቃሴና የመዝናኛ ተቋማቶች ከመብዛታቸው አኳያ ለድምጽ ብክለት መነሻ ናቸው። እዛ ጋር ባለሀብቶችን፣ ተቋማቶችን፣ ድምጽ የሚያደርሱ አካላቶችን የማወያየት አካባቢው ላይ የሚያደርሱትን የድምጽ ብክለት ችግር እንዲቀንሱ የማድረግ ስራዎች ተሰርተዋል። ከዛ ባለፈ ደግሞ ከተቀመጠው ስታንዳርድ ያለፈ ደግሞ አስተዳደራዊ እርምጃ የተወሰደበት ሁኔታዎች አሉ ማለት ነው። የከተማዋን ማስተር ፕላን መሰረት ያደረጉ የመልሶ ማልማት ስራዎች የብዝሃ ሕይወት ሚዛንን ለመጠበቅ ያላቸው ፋይዳ ከፍተኛ ነው። የተቆፈሩ ጉድጓዶች ወደ ለም መሬትነት እንዲቀየሩ በማድረግ አዲስ አበባን ለሰው ልጅም ሆነ ለተፈጥሮ ተስማሚ የማድረግ ስራ በውጤታማነት ቀጥሏል። ተፈጥሮና ስነ ምህዳሩ ብቻ ሳይሆን ስነ ሕይወቶች የተለያዩ እንስሳቶችም ጭምር እንዲጠበቁ የማድረግ ስራ ከፍተኛ የሆነ ኮንትሪቢዩሽን አድርጓል። በዚህ ባለፉት ዓመታትም በዚህ 6 ወሩም ተቋማችን ብለን ነው የምንወስደው። ከዛ ባሻገር ግን በከተማችን እየተሰሩ ያሉ የኮሪደር ልማት፣ የወንዝ ዳርቻ፣ የመልሶ ማልማት፣ ሌሎችም አጠቃላይ ሜጋ ፕሮጀክቶች የምንላቸው በሙሉ አካባቢና ልማት ተጣጥመው እንዲሄዱ የማድረግ ስትራቴጂ ተነድፎ በከተማችን አስተዳደር እየተሰራ በመሆኑ ይሄ ለአካባቢ ጥበቃ ፋይዳው በጣም ከፍተኛ ነው። አዲስ አበባ የአፍሪካ መዲና እንደመሆኗ ተሞክሮ የምትቀስም ብቻ ሳይሆን ተሞክሮን የምታካፍል ሞዴል ከተማ እየሆነች ነው። በዚህ ሂደት ውስጥ የድምጽ ብክለት አንዱ ትኩረት የተሰጠው ጉዳይ ነው። ባለፉት 6 ወራት ከመጠን ያለፈ ድምጽ በሰው ጤና ላይ የሚያስከትለውን ጉዳት በማስገንዘብ ረገድ ሰፋፊ ስራዎች ተከናውነዋል። ጸጥታ ስልጣኔ ነው። ለነዋሪዎቿ እረፍት የሚሰጥ ለጎብኚዎቿ ሰላምን የሚቸር አካባቢ ለመፍጠር የድምጽ ብክለትን መከላከል የቅንጦት ሳይሆን የጤና ጉዳይ መሆኑን ሁሉም እንዲገነዘብ ተደርጓል። መኖሪያና የሆቴሎች አካባቢ ስለሆነ በቀን የሚፈቀደው 55 ዴሲቤል ነው። ማታ ከ3 ሰዓት በኋላ ደግሞ 45 ዴሲቤል ነው። አሁን ኦልሞስት ደብል ነው። 85 እና 88 አካባቢ ነው። አንደኛ ማሰብ ያለባችሁ ይሄ በሙሉ ኮንዶሚኒየም ነዋሪ ነው። ጤናማ የሆነ እንቅልፍ እየተኛ አይደለም። ህፃናቶች አሉ፣ የታመመ ይኖራል። ስራ ደክሞት እንደናንተ አሁን አንተ ስራ ጨርሳችሁ እስከ ነው የሚደክማችሁ። አይ ልጆቻችሁ እንኳን ሲረብሿችሁ ነው መተኛት አለብን አይደል የምትሉት? እንደዛ ማሰብ አለባችሁ። በተለይ ድምጽ ብክለት አዲስ አበባ ላይ ትልቅ ችግር ነው። በጣም ብዙ እርምጃ ይወሰዳል። በጣም ብዙ ተቋማት ላይ ክትትል እናደርጋለን። በተለይ በዛ ደረጃ በፈጠርነው ግንዛቤ ደረጃ ማህበረሰቡ ይሄን ተቀብሎ ኦን አድርጎት ለውጥ ከማምጣት አንፃር አሁንም አዳጋች ነው ብለን የለየነውና 5955 ተቋማት ላይ ክትትል አድርገናል። ከነዚህ ክትትል ካረግንባቸው ተቋማት 1875 ተቋማት ላይ ህጋዊ እርምጃ ወስደናል። ከማስጠንቀቂያ እስከ እሸጋ ማለት ነው። አብዛኛው ከዚህም ከታሸጉት ተቋማት ወደ 28 የሚሆኑት የምሽት ቤቶች ናቸው። ያው የክትትል ቁጥጥር በሚደረግበት ወቅት በማታ 10 ሰዓት 6 ሰዓት በተለየ ባህሪ የተቋሙን ባህሪ ተከትሎ ከሌሊት እየተገኘ ጭምር ክትትል የምናደርግ ከመሆኑ ጋር ተያይዞ በዛ ልክ ግን ለውጥ ከማምጣት አንፃር ደግሞ አሁንም ጋፕ አለ። የኛ መስሪያ ቤት ወይም ባለስልጣኑ የኢኒሼቲቭ ስራዎችን ይሰራል። ቁልፍ የመስሪያ ቤቱ ስራዎች የሚባሉት ከተማው ትኩረት የሰጣቸው ስራዎች ናቸው። ለምሳሌ እንግዲህ የኛ ከተማ ስራ አብዛኛው ስራ ሰው ተኮር ስራ ነው። ሰው ተኮር ስራ በሚሰራበት ጊዜ አንዱ ትልቁ ስራ የደካማ ቤተሰቦችን ቤት ማደስ ነው። በዚህ 6 ወር ውስጥ 2 ቤት እናድሳለን ብለን ነበር ያቀድነው፣ ግን ተሳክቶልን 7 ቤቶችን አድሰናል። ከተማችን የአካባቢ ጥበቃ ባለስልጣን ባለፉት 6 ወራት ውስጥ ያቀዳቸውን እቅዶች በስኬት አጠናቋል። አጠቃላይ አፈጻጸማችን ካቀድነው አኳያ ከከተማው ከህዝቡ ፍላጎት ሲነጻጸር ገና ሊሆን ይችላል፣ ግን ደግሞ አጠቃላይ ከ6 ወር ላይ እንፈጽማቸዋለን ብለን ከያዝናቸው ግቦችና ዝርዝር ተግባራቶች አኳያ ስናየው 98.2% አጠቃላይ እቅዳችንን ያሳካንበት የ6 ወር አፈጻጸም ነው። ይሄ አጠቃላይ ኮሙሌቲቭ ድምር ውጤቱ ቀላል ተደርጎ አይወሰድም። የእያንዳንዱ ሰው ህገ መንግስታዊ መብት ነው።
በንጹህና ጤናማ አካባቢ የመኖር። ይህንን መብት ለማረጋገጥ ግን የመንግስት ጥረት ብቻውን በቂ አይደለም። ባለፉት ዓመታት የተመዘገቡ ውጤቶች የህዝብ ተሳትፎ የታከለባቸው ናቸው። ወደፊትም የአካባቢ ጥበቃ ባለስልጣን ከባለድርሻ አካላት ጋር ያለውን ቅንጅት ይበልጥ በማጠናከር ልማትንና አካባቢን በማይነጣጠል መልኩ ለማስኬድ በርካታ ስራዎችን እየሰራ ይገኛል። በአየር ንብረት ለውጥና አካባቢ ብክለት ቁጥጥር ዘርፍ ላይ የሚሰሩ ስራዎች አሉ። በተለይ ከአየር ንብረት ለውጥ ጋር ተያይዘው የሚሰሩ ስራዎች ተቋማት ለአየር ንብረት ለውጥ የማይበገር የኢኮኖሚ ስልት መከተላቸውን የምናረጋግጥበት ነው። ይሄ በ13 ተቋማት ላይ ክትትል ቁጥጥር የምናደርግ ስራ ነው። ሁሉም ተቋማት እቅድ ውስጥ አካተው ይሄን ስራ ይሰራሉ ወይ የሚለውን በተለይ አዳፕቴሽን ስራ በተመለከተ የምንሰራው ስራ ነውና ከዚህ ጋር ተያይዞ ምን ለውጥ መጣ የሚለውን ተቋማት ላይ ቼክ እናደርጋለን። ስለዚህ ከ13ቱም ተቋማት ጋር በቅንጅት በጋራ በመሆን በአንድ ላይ አቅደን በተለይ እቅዳቸውን ጀምሮ የክትትል ወቅት ላይ የሚሰራቸውን ስራዎች ጭምር በመከታተል የሰራናቸው ስራዎች አሉ። ሁለተኛው ተቋማት አሉ። በተለይ ለሙቀት አማቂ ጋዝ አስተዋጽኦ ያላቸው ተቋማት አሉ፣ ወደ 5 ተቋማት። እነሱ ደግሞ በአመቱ ምን ለውጥ አመጡ የሚለውን እየለካን በተለይ በሙቀት አማቂ ጋዝ ጋር ተያይዞ የሚለቀውን የሙቀት አማቂ ጋዝ መቀነስ እንዳለባቸው ለመቀነስ ምን መስራት እንዳለባቸው የክትትል ቁጥጥር የምናደርግበት እቅድ የምናሳውቅበትና ሰርተው ይሄን መቀነሳቸውም ጀሞ ቼክ የምናደርግበት አግባብ አለ። ስለዚህ ከዚህ አንፃር በእነዚህ ተቋማት ጋር የሰራናቸው ስራዎች አሉ። ሌላውና ትልቁ የሚባለው በተለይ በአዲስ አበባ ከተማ የብክለት ክትትልና ቁጥጥር ስራ ነው። በተለይ በፌደራል በአካባቢ ጥበቃ በከተማ አስተዳደሩ የወጡ ደንቦች፣ በፌደራል የወጡ አዋጆች እና በእኛም የወጡ መመሪያዎች ተከባሪነታቸውን ማረጋገጥ ነው። ይህ ማለት የአዲስ አበባ ከተማ ውስጥ የሚገኙ አምራች አገልግሎት ሰጪና የግል መኖሪያ ቤቶች በተለይ የተረፈ ምርታቸውን የፍሳሽ ሊሆን ይችላል የደረቅ ፍሳሽ አያያዛቸው ምን ይመስላል የሚለውን ክትትል የምናደርግበት ነው። ከደረቅ ቆሻሻ አያያዝ አንፃር በተቋሙን ክትትል የምናደርገው የጽዳት አስተዳደር ግን ደግሞ በፍሳሽ አያያዛቸው በተመለከተ ተቋማትን ክትትል እናደርጋለን። ከዚህ አንፃር ቅድም ለማንሳት እንደሞከርኩትም 7000 ወደ 900 አካባቢ ተቋማት ላይ ክትትል ቁጥጥር ሰርተናል ማለት ነው። የኛን የአካባቢ ጥበቃ ስራ ወይም የባለስልጣን ስራ በጣም በእጅጉ እያቀለለልን ያለ ላለፉት 20-30 ዓመታት ያልተከናወነ ያልተሰራ ኢቭን በእኛ ተቋም ብቻ ቢሆን በቀጣይም 50 ዓመትም የማንሰራውን ስራ በአንድ ዓመት በሁለት ዓመት ውስጥ አጠቃላይ የከተማዋን ገጽታ በመቀየር ተወዳዳሪ እንድትሆን በሚደረገው ጥረት እና ስማርት ሲቲ እንድትሆንና ልማትና አካባቢ ተጣጥመው እና ለዜጎች ምቹ የሆነ ከተማ ለመፍጠር በሚደረገው ጥረት ላይ አጠቃላይ ኢንቫይሮንመንትን ታሳቢ ያደረገ የልማት ስራ እየተሰራ በመሆኑ ትልቅ ለውጥ፣ ትልቅ ፋይዳ እና ትልቅ ትኩረት በመሪዎቻችንም ትኩረት፣ በማህበረሰቡም ትኩረት፣ በተቋማትም ትኩረት፣ በባለሙያውም ትኩረት፣ በሁሉም ትኩረት እየተሰጠ በመንጣቱ ትልቅ ለውጥ መጥቷል። ይሄን በደንብ አርቲኩሌት አድርጎ ጋይድ የማድረግ የመምራት ኃላፊነት የመውሰድ አሁንም ሬጉሌት የማድረግ ደግሞ የኛ ተቋም ትልቅ ኃላፊነት አለበት። በቀጣይ ማጠናክረን የምንሰራው ስራ ይሆናል ማለት ነው። በቀጣይ ግን ትኩረት መስጠት አለበትና መስራት አለብን ብለን የያዝነው እንግዲህ እንደሚታወቀው ከተማችን በብዙ መንገድ በኮሪደርም በወንዝ ዳርቻም እየለማ ነው ያለው። በተለይ እንደ ቦሌ ክፍለ ከተማ ደግሞ ከእንጦጦ ፒኮክ የሚደርሰው የወንዝ ዳርቻ ያገኘናልና ፒኮክ አካባቢ ወደ መገባደድ ያለ ፕሮጀክት ነው በከተማ አስተዳደሩ። እዛ ጋር ወደ 516 የሚሆኑ በካይ ተቋማቶች የግል ተቋማቶች አሉ። ወደ ወንዝ የሚለቁትን ፍሳሽ እንዲቆሙ ተደርጓል። ይሄኛው በውይይት ሁለትም ደግሞ እዛ አካባቢ ያለው ማህበረሰብ ራሱ ባለቤት የመፍትሄ አካል በመሆን ለአካባቢ ተቆርቋሪ ከመሆን አኳያ የሰራ ነው። ነገር ግን አሁን ኮሪደር ያለማቸው ቦታዎችና ወደ ኮሪደር ወደ ለማባቸው የወንዝ አካባቢ የሚለቀቀው ፍሳሽ አሁንም ቆሟል ማለት አይቻልም። እሱ ጋር የግንዛቤ ስራ መስጠት ያስፈልጋል። አማራጭ ነገሮችን መስራት ያስፈልጋል። ከዛም ባለፈ ደግሞ ከህግ የተላለፉትን ደግሞ በተቀመጠው አስተዳደራዊ እርምጃ መተግበር አለበት የሚል እምነት አለኝ። አጠቃላይ ከተማችን ንጹህ፣ ውብ፣ ምቹ የሆነች አካባቢ ለመፍጠር የአካባቢ የህግ ተከባሪነት በጣም አስፈላጊ ስለሆነ በርካታ የሚቀሩ ስራዎች አሉ። አዲስ አበባ የተሻለች ንጹህና ውብ ከተማ እንድትሆን ዛሬ በእኛ እጅ ናት። የአካባቢ ጥበቃ የሁላችንም የዕለት ተዕለት ተግባር ሊሆን ይገባል።
በተለይ አዲስ አበባ ከተማ አስተዳደር እየሰራ ያለውን ስራ ለትውልድ የሚሻገር ስራ እየተሰራ ያለውን ስራ ከግምት በማስገባት ከተማዋ ስሟን የምትመጥን እንድትሆን ለማድረግ የተሰራ ያለው ስራ ላይ ማህበረሰቡ የግዴታው መወጣት አለበት ማለት። ማንንም ሰው ከተቋሙ ከቤቱ የሚወጣውን ፍሳሽ የመጸዳጃ ቤት ሌሎች ፍሳሾች ከሆኑ ቀጥታ በሴፕቲክ ታንክ በማገናኘት ከዛ ውጪ ያለ ከሆነ ደግሞ በጎርፍ ዝናብ ከሆነ ደግሞ በድሬኔጅ እንዲሄድ በማድረግ ከዛ ውጪ ያለ ደግሞ ሴፕቲክ ታንክ ላይ አጠራቅሞ በማስመጠጥ ማህበረሰቡ በተባባሪ መሆን አለበት የሚል አለን። የከተማውን ነዋሪዎች ዜጎች ግንዛቤ እንድንፈጥር ነው። ስለዚህ ትልቁ ስራ ግንዛቤ መድረክ ነው። ነዋሪው በአካባቢ ጉዳይ ላይ ማንኛውም ሰው ለማህበራዊ ኢኮኖሚያዊ ኑሮ እንቅስቃሴው ከአካባቢ ጋር አካባቢን ተጠቅሞ ነው የሚንቀሳቀሰው። ይሄ ደግሞ በሚያደርገው የራሱን የመለወጥ እንቅስቃሴ ደግሞ አካባቢን ይበክላል። ስለዚህ መልሶ የበከለውን አካባቢ ደግሞ በማስተካከል ራሱ ዜጎች ነዋሪዎች ናቸው ድርሻ ያላቸው። ከዜጎች የተወጣጡ ተቋማት ሌጋል የሆኑ እውቅና የሰጣቸው ተቋማት አብረው በሚሰሩት የልማት ስራ አካባቢን ይበክላሉ። የበከሉትን ደግሞ መልሰው እንዲያስተካክሉ ጉዳቱ እስከምን ድረስ እንደሆነ የእያንዳንዱ የብክለት አይነቶች ደረጃቸው ምን እንደሆነ ቀድመን ግንዛቤ መስጠት ላይ ነው የምናተኩረው በዋናነት። ለዚህ ትልቅ ተሳትፎ እንዲያደርጉልን ነው የምንፈልገው።